ይምረኛል በላ ንገረኝ። እኔ የምማር ሰው ነኝ። ልጄን ገደልኩት፣ እጄን በጄ በላሁት። አውቃለሁ የቀረችኝ አንዲት ኃጢአት ነበረች፣ እሷን ፈጽሜያታለሁ። ሰው ገድያለሁ፣ ነፍስ በጄ በልቻለሁ። ማረኛ፣ አትፍረድብኝ። አይፈርድብሽም። ሰው ኃጢአት መስራቱ ሳይሆን ከና ኃጢአቱ መሞቱ ነው የሚያስፈራ እኮ። እንዴት ይምረኛል? ለስጋዬ ለነፍስ ያድሬ መዘሞቴ ሳያንስ ልጅ በማህፀኔ ቢፈጠር ስጦታን አልፈልግም ብዬ አስወረድኩት። ልጄን ገደልኩት እና ይምረኛል በላ ንገረኝ። እኔ የምማር ሰው ነኝ። አዎ ይምርሻል። ይህ ኃጢአት ደግሞ በዘመናችን ያሉ ወጣቶች የሚፈተኑበት ነው። አውቃለሁ ዝሙት ኃጢአት ነው። ጽንስ ማስወረድ ደግሞ ከሁሉ የከፋ ኃጢአት። ሁሉም ግን በንስሐ ይመለሳል። ንስሐ ማለት ኃጢአትን መጥላትና በድያለሁ ብሎ ማመን አይደል? ይህን ካመንሽ ወደ ውስጥ መግባት አትፍሪ። ወደ ረፍትሽ ቤት ግቢ። ንስሐሽን የሚቀበሉ ካህናት እየጠበቁሽ ነው። ተነሽ፣ አትፍሪ፣ ተነሽ። በመጨረሻዋ በጽጌ ሳምንት በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ለሚገኙ አባቶች በዓት ማሰሪያ፣ ለህንጻ ቤተክርስቲያኑ እንዲሁም ገዳሙ ራሱን ችሎ ለሌሎች የሚተርፉበት የተለያየ መሰረተ ልማት ማስጀመሪያ የዚህ ሳምንት መባችንን በዚህ አካውንት እናስገባ።